ይሄ ደግሞ የማን አባቱ ጢባራም ነው? ማን ነኝ ብሎ ነው የሚያስበው እንዴ? አልፈሽ ስትሄጂ ባክሽ የፍቅርን ዳር ድንበር ታስታውሺ እንደሆን ስሚኝ ምን ብለሽኝ ደነበር አይዞ ሌላ አትፈልግ ያልሽኝ ቃልሽ አሞኘኝ። ወይኔ ድምጽ በጣም ነው የሚያምረው። አመሰግናለሁ። ማን ልበል ግን አንቺን? ቤት ይባላለሁ። እንተዋወቅ። ይቅርታ መተዋወቁ አስፈላጊ አይመስለኝም። ይሄ ደግሞ የማን አባቱ ጢባራም ነው? ማን ነኝ ብሎ ነው የሚያስበው እንዴ? እንዴ ጓደኛዬ ምን ሆነሽ ነው? እባክሽ አንዱ አበሳጭቶኝ ነው። ቆይ ማን ነው እሱ? እንደውም ጓደኛዬን ያበሳጨብኝ። ምን አውቄለት እዚህ መግቢያችሁ ጋር ነው ሲዘፍን ሰምቼው ድምጽ ያምራል ብዬ ልተዋወቀው ስገባ እንዴት እንዳደረገው ብታዩ። እንዴ ምን አይነልሽ ነው? እዚህ መግቢያችሁ ጋር ነው የሆነ ማየት የተሳነው ልጅ ነው። ኦ ማድን ነው እንዴ? ታውቂዋለሽ? አውቀዋለሁ። እሱ እኮ እንደዚህ ነው፣ ማንም ሴት መቅረብ አይፈልግም። ኧረ እባክሽ እኔ እኮ ቤቲ ነኝ፣ ማንም አይደለሁም። እሺ በቃ አትበሳጭኝ ቆንጆ። እሱ እኮ ባህሪ ስለሆነ ነው። ታያለሽ እኔ ቤቲ አይደለሁም ደግሞ ካልሰራውለት። ጓደኛዬ እኔ ተናግሬያለሁ፣ በኋላ ማትወጥ ችግር ውስጥ እንዳትገቢ። ችግር የለውም ለሷ አታስቢ። በእናትሽ አሁን ድክም ብሎኛል። ቡናውን አፍይውና እንጠጣ። እሺ እሺ። ዛሬ ደግሞ በጠዋቱ የት ልትሄድ ነው? ትንሽ ተንቀሳቅሼ ልምጣ ብዬ እኮ ነው እህቴ። እዛ መናፈሻ ልትሄድ ነው አይደለ? እንጂ ቆይ ለምን አትረሳትም? እሷን እያሰብክ ለምን ራስክን ትጎዳለህ? የወደዱትን እኮ መርሳት ቀላል አይደለም እህቴ። በቃ ስለዚህ ነገር እያነሳሽ አታስጨንቂ። ወንድሜ እኔ እኮ ድጋሚ እንድትጎዳብኝ ስለማልፈልግ ነው። አታስቢ፣ ምንም አልሆንም። እሺ እህቴ አሁን በቃ ልሄድ። እሺ እሺ፣ ራስህን ጠብቅ። ደግሞ ምሳ ጠብቀሃለሁ እንዳትቆይ። እሺ ሰላም ማዕድን። እግዚአብሔር ይመስገን። ማን ልበል ግን አላወኩሽም። ቤቲ ነኝ። እንደውም ባለፈው ልትተዋወቅ ስትል በቆምኩበት ጥላት ሄድካት ልጅ። እሺ ቤቲ ምን ልርዳሽ ታዲያ? አይ እንዲሁ አድናቆቴን ልገልጽልህና ጓደኛ ማቾች እንድንሆን ብዬ ነው። ይቅርታ በቂ ጓደኞች አሉኝ፣ ተጨማሪ አያስፈልገኝም። እቺን ትወዳለሽ ቤቲ? ቆይ ራስህ እንዴት ነው የምታስበው? እባክህ መተዋወቅ ብርቅህ ነው እንዴ? ይቅርታ የኔ እህት፣ እኔን ለመተዋወቅ ራስሽን ባታደክሚ ጥሩ ይመስለኛል። መልካም ቀን ይሆንልሽ። እሱ እንዴት በምን ይሳበስብ ነው እንደዚህ ራሱን ቆድሎ አልተዋወቅም ምናምን የሚለው? እሱ እንዲህ ነው የሚያስበው። የማይረባ ሲያስጠላ። እንዴ ጓደኛዬ ምን ሆነሽ ነው? ብሽቅ ነው። ማን ነው እሱ? ይሄ ጎረቤትሽ ነው። ዛሬም በቆምኩበት ጥሎኝ ሄደ። አይ ጓደኛዬ እለኛ እኮ ነሽ። ማንነቴን ካላሳየሁት እኔ ቤቲ አይደለሁም። ቆይ ምን ልታደርጊ ነው? ጦርነቱን አስጀምሮታል አይደለ? ማን እንደሚያሸንፍ አሳየዋለሁ። በቃ ሰፈር ያለው መናፈሻ ጋር ታገኘዋለሽ። ቤቲ አንቺ አመረሽ ነው? ምን ሆነሻል ቤቲ? ቆይ ለምን አትረጋጊም ግን? ቆይ እንዴት ነው የምረጋጋው? ደጋግሞ እኮ ነው በቆምኩበት ጥሎኝ ሄደው። ቆይ እሺ ምን ልታደርጊ ነው? የማደርገውንማ እኔ አውቃለሁ። ቤቲ ምን ሆነሽ ነው? ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለሁ። ስማ ሰውዬ፣ ኧረ ቤቲ እባክሽ ተረጋጊ። ልቀቂኝ አንቺ ደግሞ በእናትሽ። ቆይ መጥቼ እንተዋወቅ ስላልኩ ንቀት መሆኑ ነው በቆምኩበት ጥለኝ የምትሄደው? እንዴ ቆይ ከኔ ምንድነው የምትፈልጊው? ምን አለና ካንተ ምን ይፈልጋል? ኧረ በእናትሽ ዝም በይ፣ እንደዛ ይባላል? ታይም እባክሽ አንቺ ደግሞ። ይኸውልሽ መተዋወቅ አልፈልግም ብዬ ደጋግሜ እየነገርኩሽ ነው። አይ ብለሽን ከዚህ በኋላ በመንገድ የምትገቢ ከሆነ በጣም አስቀይምሻለሁ። ስለዚህ እየመጣሽ አትረብሽኝ። እያናገርኩ ጥለኸኝ የት ነው የምትሄደው? ልቀቂኝ በእናትሽ አሱ። የትም አትሄጂም። ልቀቂኝ በእናትሽ አሱ። እጪ ልክ ልንገረው። ኧረ እባክሽ ተረጋጊ። እንዴ ምን ሆነሽ ነው? በመጀመሪያ ተረጋጊ። ሲቀጥል ደግሞ መተዋወቅ ከፈለግሽ በዚህ መንገድ አይደለም የምትተዋወቂው።
እልህ ስለያዘኝ እንጂ እሱ መተዋወቅ ቢግዲል አይደለም እኮ ሲጀመር። ይኸውልሽ በዚሁ ከቀጠልሽ ይልኝነትሽ ገደል ነው ሽዘሽ የሚገባው። ወይኔ ቤቲ የማንም መጫወቻ ነው። ቆይ ማዕድን ቀንህን ጠብቅ፣ ካልሰራሁላት ሞቻታለሁ ደግሞ ታያለሽ። በይሽ አሁን እንሂድ። እሺ በይኝ ጓደኛዬ። እንዴት ናችሁ? እንዴት ነሽ? መቅዲን ታውቂያት? የማዕድን እህት ናት። ኦ የዛ ጉረኛ እህት ነሽ አንቺ? ምን ሆነሽ ነው? ምን እውነቴን ነው። ይቅርታ መቅዲ፣ ባለፈው ትንሽ ስላናደዳት ነው። አትጨነቂ፣ እሱ ይገባኛል። እሷ የመጀመሪያ ሴት አይደለችም እንደዚህ ስትል። ይቅርታ ግን ወንድሜ እንዳሰብሽው አይነት ጉረኛ ልጅ አይደለም። በተቃራኒው ሰው የሚወድና ተጫዋች ነበር። ይቅርታ ግን መቅዲ፣ ማዕድን እንዳጋጠመው ማወቅ እችላለሁ? ወንድሜ ዛሬ ያለበት ሁኔታ ላይ ከመድረሱ በፊት በጣም የተለየ ሰው ነበር። በብዙ ሰዎች የሚወደድና ትልቅ ሙዚቀኛ የመሆን ህልም ያለው በቃ ደስተኛ ወጣት ነበር። እሱ ሲዘፍን ለመስማት የማይጓጓ ሰው አልነበር። ሙዚቃ ለእርሱ በቃ ህይወቱ ነበር። ታዲያ ሙዚቃ ትምህርት ቤት ውስጥ ከአንዲት ሴት ጋር ተዋወቀ። እሷ የመጀመሪያ ፍቅሩ ነበረች። በጣም የሚወዳትና የፍቅራት ነበር። ታዲያ እሷም ቢሆን ለእሱ የተለየ ፍቅር ነበራት። ፍቅራቸው እጅግ ደስ የሚል ነበር። በእነሱ ፍቅር የማይቀና አንድም ሰው አልነበረም። ነገር ግን ያው ፍቅር በአንድ ጊዜ ተበተነ። ማለት ቆይ ምን ተፈጠረ? ያቺ ቀን ሁሉንም ነገር የቀየረች ቀን ነበረች። ወንድሜ ሁሉ የሚገናኙበት ቦታ ሆኖ እሷን እየጠበቀ ነበር። እሷ ግን ሳትመጣ ቀረች። ይባስ ብሎ አባቷን ለማሳከም ቤተሰቦቿ ያመጡላትን ወንድ አግብታ ወደ ውጭ ልትሄድ እንደሆነና እሷን ረስቶ የራሱን አዲስ ህይወት እንዲጀምር ደውላ ነገረችው። ነገሩን መቀበል አቅቶት በድንጋጤ ሲወድቅ ጭንቅላቱ በከባዱ ተመታ። ያኔ የመጀመሪያ ፍቅሩንም የማየት ችሎታውንም በአንድ ጊዜ አጣ። ይኸው ከዛ ጊዜ በኋላ ያንን ሳቂታና ተጫዋች ወንድሜ ማየት እንደናፈቅኳለሁ። ይቅርታ መቅዲ፣ ይህንን ታሪክ ነው ያላቅም ነበር። እሺ አዙዬ፣ ለእኔም ይቅርታ አድርግልኝ። ባለማወቅ አንቺንም እሱንም አስቀየምኳችሁ። ችግር የለውም። በቃ አዙዬ እኔ ልሂድ እና ቤትዬ ወንድሜን አትዘኝበት እሺ? በሉ በቃ ደህና ዋሉ። ስሚኝማ እሱ የማዕድን ታሪክ ግን አያሳዝንም? በእናትሽ። አዎ በጣም ግን ይቅርታ ብትጠይቂው ሳይሻል አይቀርም። እሺ ግን ይቅርታ የሚያደርግልኝ ይመስልሻል? ይመስለኛል። ገፋ ቢል ጥሎሽ ቤት ነው። እሺ እባክሽ ሙዛዛ። ከትዝታሽ ንዳድ አላለም አንጀቴ፣ አንቺን ካጣ ወዲህ ተጨንቋል ስሜቴ። አልበላም አልጠጣም እምቢ አለኝ ወዴ፣ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ? የእድሜን ጧት ማታ ማን ነው? እኔ ነኝ ቤቲ። ቆይ አንቺ ልጅ ተስፋ ትቆርጭም ማለት ነው? ቆይ ዛሬም የመጣሽው ለጸብና ለስድብ ነው? ናይ ዛሬ እንኳን የመጣሁት ይቅርታ ልጠይቅ ነው። መቀመጥ እችላለሁ? ግን በዚህ ፍጥነት ሐሳብሽን ያስቀየረሽ ነገር ምንድን ነው? ትናንት ሁሉንም ነገር ነግራኛለች። ባለፈው እንደዛ ላወራህ አይገባም ነበር። ታውቃለህ መጥፎ ሰው ሆኜ እኮ አይደለም፣ ንዴትና ልይዞኝ ነው እንደዛ እንድናገር ያደረገኝ። ችግር የለውም ያጋጥማል። እና ፕሊዝ ይቅርታ አድርግልኝ። ያን ያህል አልተቀየምኩሽም፣ ግን ይቅርታ አድርግልኝ ብለሽ ከጠየቅሽኝ እሺ ይቅርታ አድርግልሻለሁ። ከልብ ነው? አዎ ከልቤ ነው። እሺ ስለዚህ እንደ አዲስ መታወቅ እንችላለን ማለት ነው። ቤት ይባላሉ። ማዕድን። ይቅርታ ስላደረክልኝና ስለተዋወቅን በጣም ደስ ብሎኛል። በቃ ልሂድ፣ ሌላ ቀን እንገናኛለን። እሺ ለኛዋ ቤቲ